አንዲት የጎዳና ሕፃን ለአንድ ቢሊዮነር ባለሀብት ያቀረበችው ጥያቄና ብዙዎችን በእንባ ያራጨ ንግግር ነው። በአንድ ቀዝቃዛ የጥቅምት ምሽት ሪቻርድ ኢቫንስ በአንድ ደረጃውን በጠበቀ የቺካጎ ሬስቶራንት ውስጥ ተቀምጦ ነበረ። ጠረጴዛውን የእራት ሻማ ተለኩሶበት ልዩ ድባብ የሰጠው ሲሆን ስለ ስኬቱና ስለደረሰበት ደረጃ እያሰላሰለ ነበር። ሪቻርድ ያዘዘውን ጣፋጭ ስቴክ ሊያጣጥም ሲዘጋጅ አንዲት በባዶ እግሯ የምትሄድ ትንሽዬ ልጅ ጋሽዬ ካንተ ጋር ልብላ አለችው። የሕፃኑ ዓይን በረሃብ ፍዝዝ ብሎና ልመናዋን ስታቀርብ የሚንቀጠቀጥ ድምጿን ሲሰማ አንጀት ትበላለች። የሬስቶራንቱ ሰዎች እያዳፉ ሊያባረሯት ሲሉ አስቆማቸውና ፈገግ ብሎ ማን ነው ስምሽ ብሎ ጠየቃት። ኤምሊ ይባላለው፣ ከአርብ ጀምሮ ምግብ አልቀመስኩም አለችው። ወንበር ላይ አስቀምጧት ጥሩ ራት አበላት፣ ትኩስ ወተትማ ጠጣት። እራት ስትመገብ ምግቡ ድንገት እንዳይጠፋባት የፈራች ይመስል በስስት ምግቡን እያየችው ነበር። ምግቡን ስትጨርስ ለቤተሰቦቿ ጠየቃት። በሚያሳዝን ሁኔታ እንዲህ አለችው። አባቴ ሞቶብኛል፣ አያቴም ሞታለች፣ እናቴም ስላልቻለች ትታኝ ሄዳለች። ሪቻርድ በሰማው አሳዛኝ ታሪክ ዝም ጭጭ ብሎ በጸጥታ ተዋጠ። እሱም በተመሳሳይ የህይወት መስመር አልፏል። ስኬታማ ከመሆን በፊት የጎዳና ህይወትና ረሃብን አሳምሮ ያውቀዋል። ከዛም ዝምታውን ሰበረ። ኤምሊ ከኔ ጋር ወደ ቤት መሄድ ትፈልጊያለሽ? ምቹ መኝታ፣ በቂ ምግብና የትምህርት ዕድል ታገኛለሽ። ከአንቺ አንድ ነገር እፈልጋለሁ፣ ትዕግስትና ጥረት አላት። ከዚያች ምሽት ጀምሮ ኤምሊ ረሃብን ተሰናበተች። ድጋሚ ጭንቀት አልጎበኛትም። በትምህርት ጎበዝ ሆና ተማረች። ከኮሎምቢያ ዩኒቨርሲቲ ተመረቀች። በመጨረሻም ካን አይ ኢት ዊዝ ዩ የተሰኘ የእርዳታ ድርጅት አቋቋመች። በዚያ ድርጅት የተራቡ ለጎዳና ህይወት የተጋለጡና የትምህርት ዕድል የተነፈጋቸውን ህጻናት መርዳት ጀመረች። እናም አሁን ላይ ኦክቶበር 15 ቀን ሪቻርድ ኢቫንስ እና ኤምሊ ወደዛ ሬስቶራንት ሲሄዱ ልጆችን ምግብ ይጋብዛሉ።